እኔ ጋር ባይዘው ስትመጡ ሁሉም ነገር ሲስተም ነው፣ የተደላደለ ነው። እንደውም ብዙ ልጆች ነገሮች የተደላደሉ ስለሆኑ ትሰንፋላችሁ፣ ሰነፎች ናችሁ። አንዳንድ ነገሮች ጠንከር ሲሉ ነው የምትወዱት መሰለኝ። እና እኔ ብዙ ነገሮችን ቀለል አድርጌ የላችኋለሁ። ለምንድን ነው የተለያዩ ቦታ ላይ ሄዳችሁ እንዳትንከራተቱ። ብዙ ነገሮችን በኦንላይን ነው ያደረኩላችሁ። ቀለል አድርጌ የላችኋለሁ። የሆነ ቦታ ሄዳችሁ እንዳትለፉ፣ የሆነ ቦታ ሄዳችሁ እንዳትንከራተቱ። ላይመቻችሁ ይችላል። ብዙ ነገሮች እንትን ላይ ሆኖ ይችላሉ። ስለዚህ ያንን ነገር በማሰብ ብዙ ነገሮችን በኦንላይን አድርጌ ነው ያቀለልኩላችሁ። ግልጽ ነው። የምትንከራተቱበት ቦታ የለም። አሁን ላገባ ነው ድገምልን። አሁን ለገባችሁ ያለን ስራ ማስታወቂያ ስፔሻላይዝድ ክሊነር ነው፣ የጽዳት ሙያ ነው። የካምፓኒ ስም NCG ክሊኒንግ ሰርቪስ ነው። የካምፓኒ መገኛ ካናዳ ቪክቶሪያ ኒክሎስ ውስጥ ነው። ፐርማነንት ኢምፕሎይመንት ፉል ታይም ነው። ደሞዝ በሰዓት $20 ነው። $20 ማለት በኢትዮጵያ 2,700 ብር ነው። 2,700 ብር ነው በሰዓት። በቀን 10 ሰዓት ብትሰሪ 27,000 ብር ማለት ነው። በቀን 10 ሰዓት ብትሰሪ 27,000 ብር ነው። ኤዱኬሽን ሌቭል ነው፣ ዲግሪ ሰርቲፊኬት ኦር ዲፕሎማ ነው። የትምህርት ደረጃ አይጠይቅም። ኤክስፒሪንስ አናሴት ነው፣ የስራ ልምድ አይጠይቅም። ፐርማነንት ኢምፕሎይመንት ደግሞ ፉል ታይም ነው፣ የሙሉ ጊዜ ሰራተኛ ነው። በዚህ ስራ ዘርፍ የምትፈልጉ ቪዛና ትኬት በካምፓኒ ነው ሙሉ ወጫችሁ የሚሸፈነው። ስለዚህ በዚህ እድል መጠቀም የምትፈልጉ ልጆች በዚህ ስራ የምትፈልጉ ልጆች ካላችሁ ቪዛና ትኬቱ ካምፓኒ ስፖንሰር ስለሚያደርግላችሁ ደግሞ ደስ የሚል የስራ ማስታወቂያ ነው። ተጠቀሙበት ሌላችሁ ፈልጋለሁኝ። መጠቀም የምትፈልጉ ኦኬ። ወይ ጉዴ ነው ይሄ 666 ነው። ምንድን ነው? እንዴት ነው በኦንላይን ሁሉ? ጉድ ነው። እዚህ ሚዲያ ላይ ከወጣ ብዙ ነገር እንሰማለን ገና። ያ ረቢ እውነት ነው። ብዙ ነው አሁን ስልክ ያወራን እሱ። እሱ ግን ስልክ ያወራ ነው። ከታች ያጻፉ ነው 666 ነው ብለው። ጉድ ነው። ብዙ ሰዎች ነው የሰው ብር መብላት። ሶሪ ፋሚሊ ይቅርታ። እሺ ተመዝጋቢዎች ለመመዝገብ ዝግጁ ናችሁ? እሺ መመዝገቢያ ስንት ነው? መመዝገቢያ $450 ነው። የመመዝገቢያ ብቻ ነው የምትከፍሉት፣ ወይንም ደግሞ የፎርም መሙያ ወይንም ደግሞ አፕላይ ማድረጊያ ማለት ነው የምትከፍሉት። ኦኬ። ወይ ደግሞ የማስጀመሪያ ነው የምትከፍሉት። ሌላ ክፍያ የለባችሁ። ሲያልቅ ደግሞ ምንም እንትን አትሉ ማለት ነው።
ሲያልቅ ደግሞ ምንም የምትከፍሉት በኋላ ላይ ምንም አይነት ብር አትከፍሉም። እሺ ነው ውዶች፣ ቀጥታ በነፃ ነው የምትሄዱት። ቪዛና ትኬትም ካምፓኒ ነው ቀጥታ የሚልክላችሁ። ወጪ የለባችሁ፣ አትንከራተቱ፣ መከራ የለባችሁ። በቃ ሙሉ ነገራችሁ ሸክማችሁን ሁሉ የሚያቀልላችሁ ካምፓኒ ነው። እሺ እሺ ነው ውዶች። ሄሎ ማይ ፋሚሊ ማይ ዳይመንድ ፋሚሊ ባይዘው ይወዳቸዋለሁ። 400 ትንሽ ናት። ምን ያክል ጊዜ ይፈጃል? ከ4 ወር እስከ 6 ወር ሊፈጅ ይችላል ጋይስ። ከ4 ወር እስከ 6 ወር ሊፈጅ ይችላል። አሁን ዝግጁ ናችሁ ወይ? ባይዘወይ ለቤተሰብ ቅድማ እንሰጣለን። ለፋሚሊ ነው ቅድማ የምንሰጠው እዚህ ቤት ውስጥ ፋሚሊዎች ብቻ። መግደርደር ራሱ ከፈለጋችሁ የውጭ ሰዎች ትንሽ ረጋ በሉ። እናንተ በኋላ ላይ ነው። አሁን ለምሳሌ አዳዲስ የገባችሁ ሰዎች ካላችሁ ማለት ከፋሚሊ ውጭ የሆናችሁ አሁን ቤተሰብ ያልሆናችሁ ለምሳሌ ፎሎዋሪ፣ ተከታይ፣ አድናቂዎች ያልሆናችሁ ቀስ በሉ፣ ረጋ በሉ። ለእናንተ አይደለም ይህ ስራ። ፕሮሰሱ በጀመሩ በስልካችሁ፣ በኢሜይላችሁ፣ በስልክ ቁጥራችሁ መከታተል ትችላላችሁ። ለምሳሌ በኢሜይላችሁና በስልክ ቁጥራችሁ። ምክንያቱም እኔ ስልካችሁ ላይ ነው አፕላይ ማድረግላችሁ። ግልጽ ነው። እኔ ስልካችሁ ላይ ነው አፕላይ ማድረግላችሁ፣ ስልኬ ላይ አይደለም። ግልጽ ነው። ስልካችሁ ላይ ነው አፕላይ ማድረግላችሁ። ስለዚህ ስልካችሁ ላይ አፕላይ ስለማድረግላችሁ ስልካችሁ ላይ በኢሜይላችሁ በስልክ ቁጥራችሁ መከታተል ትችላላችሁ። ለምሳሌ ካምፓኒ በስልክ ቁጥራችሁ ነው ኮንታክት የሚያደርግላችሁ፣ በኢሜይላችሁ ነው ኮንታክት የሚያደርጋችሁ። ስለዚህ ኢሜይላችሁ ስልካችሁ ላይ ነው፣ ስልክ ቁጥራችሁ ስልካችሁ ላይ ነው። ስለዚህ ሄሎ ሄሎ ኦ ጎንደሬ ሚስት ጎንደርን ሰላም በይልኝ በዛው። የጎንደር ህዝብ እኮ ፍቅር እኮ ነው። ሰላም በይልኝ እሺ። ማየ ግን እንዳንቺ አይነት አተካሮ የሆነ ሰው ጎንደር ውስጥ መወለዱ ያሳዝናል። ኦኬ ጋይስ ሌትስ ጎ ኤቭሪባዲ። ተመዝጋቢዎች አንዳንድ ቁጥር ጻፉልኝ። ተመዝጋቢዎች አንዳንድ ቁጥር አፕላይ ማድረግ የምትፈልጉ ቶሎ በሉ ቶሎ በሉ። ተመዝጋቢዎች አንዳንድ ቁጥር ኦኬ። ፕላስ 144-2290 ስልክ ቁጥር ያዙ። ፕላስ 1 የአሜሪካ የካሊፎርኒያ ስልክ ቁጥር ነው የሚሰጣችሁ። ፕላስ 144-2290-41-15 ቶሎ በሉ ያዙ ኤቭሪባዲ። ፕላስ 144-2290-41-15 ሄሎ። አሁን ሆኖ በዋትሳፕ ላይ ጉርድ ፎቶቸው፣ ሙሉ ስማቸው፣ ስልክ ቁጥራቸውና ኢሜል አድሬሳችሁን ላኩልኝ። ሄሎ። ሲቪ የሌላችሁ ሰዎች ሲቪ እንዳዘጋጅላችሁ ማለት ነው። ሲቪ ያላችሁ ሰዎች ሲቪያችሁን ላኩልኝ። ከቨር ሌተራችሁ ብቻ ነው ኢዲት የሚደረገው። በዓመተ ምሕረቱ ምናምን ይስተካከልና ከዛ በኋላ ቀጥታ ምን ይደረጋል? አፕላይ ሲቪያችሁ በዛው ከቨር ሌተራችሁ አፕላይ እናደርግላችኋለን። ስለዚህ ከቨር ሌተራችሁና ሬዝሜያችሁን ላኩልኝ። ኦኬ ኦኬ። ሲቪ ያላችሁ ሰዎች ማለት ነው። ሰምታችሁኛል። ሬዝሜው ስለሚሰራ ምናልባት ዓመተ ምሕረቱ እዛ ላይ ተጽፎ ከሆነ ዓመተ ምሕረቱ ብቻ ነው የሚስተካከለው ሬዝሜያችሁ ማለት ነው። እሱ ችግር የለም። ከቨር ሌተሩ ግን ግዴታ የካምፓኒ ስም አሁን አፕላይ የምናደርግበት የካምፓኒ ስም እዛ ላይ መግባት አለበት። ሎኬሽኑ እዛ ላይ መግባት አለበት። እንዲሁም ደግሞ እንትኑ ደግሞ ኤክስፓየር ዴቱ መግባት አለበት እዛ ላይ። ኦኬ ስልክ ቁጥር ልንገራችሁ ድጋሚ ፕላስ 144-2290 41-15 ቁጥር ይደገምልን እያሉ ነው። ፕላስ 144-2290 ብሩን እስከ መቼ ማስገባት አለብን? የአፕላይ ማድረጊያ ነገ ተነጎዳ እስከ በ2 ቀን በ3 ቀን ውስጥ ብታስገቡ ለእናንተ አሪፍ ነው። ከዛ ባታስበልጡ ጥሩ ነው። ምክንያቱም አንድ የስራ ማስታወቂያ ከ4 ቀን ከ5 ቀን አልፍ። ስለዚህ እናንተ ቶሎ ብላችሁ አፕላይ እንድደረግላችሁ ቶሎ ብላችሁ እድሉን እንድታገኙ ቶሎ እኔም አፕላይ እንዲያደርግላችሁ የምትፈልጉ ከሆነ በቶሎ ብታስገቡ ለእናንተ ከቻላችሁ ነገ ብታስገቡ ለእናንተ ጥሩ ነው። ለእኔ ችግር የለብኝም፣ ለእናንተ ግን አሪፍ ነው። ምክንያቱም
የአፕላይ ማድረጊያ ፔመንት ካልፈጸማችሁ አፕላይ ስለማይደረግላችሁ ማለት ነው። ኦኬ ስለዚህ ስልክ ቁጥር ሁሉ ልድገምላችሁ። ኤኒዌይስ +1 44 22 90 41 15 ከስር ጻፉልኝ። ፎዚ የጻፍልኝ እስቲ ማማ ይቅርታ እንዴ ፎዚ ጻፍልኝ። ኖ እንዴ ካልተሳካ ድጋሚ ይሞከርላችኋል። ችግር የለም። 3 4 5 ካምፓኒ ላይ እዚህ ቤት ውስጥ መጀመሪያ በከፈላችሁት ፔመንት 5 6 ካምፓኒ ላይ አፕላይ ማድረግ መፍታችሁ ነው። ግልጽ ነው እስክሳካላችሁ ድረስ ማለት ነው። ግልጽ ነው። ስለዚህ ችግር የለም። ኦኬ ፍሪ ነው። ፈታ በሉ። እዚህ ቤት ውስጥ የደላላ ሙድ ምናምን ይዛችሁ ግን